ዋትስአፕ ቤተሰብ ኪራ አርቪኒ በዛሬ ቪዲዮ የሌለ የሚያቃጥል ድንች ነው የምንሰራው ማለት ነው። በዛውም እንዴት እንደምንሰራው ፕሮሰሱን እናሳያችኋለን። መጀመሪያ ኦብቪየስሊ ውሃ መታጠብ አለበት። ድንቹን ስትከቱት እንደኔ አድርጋችሁ ከቱት ጥሩ ነው። መጀመሪያ ሁለት እንዲትሰነጥቃላችሁ ከዛ በኋላ እንዲህ ታደርጉታላችሁ። ያ ቤዚክ ነው። ሶ እንደዚህ እያደረጋችሁ ትቀጥላላችሁ ማለት ነው። አሁን እዚህ ጋር እንደምታዩት ጨርሻለሁ። እንደዚህ ነው የከታተፍኩት። ቀረብ አድርገው እስኪ ካሜራ ነው ቀረብ ድንቹ ጋር እንትን በል አትለኝም? ድንች ጋር አቅርብ እኮ ነው ያልኩት። አላልከኝም? ቀረብ በል ነው ያልከኝ። ዝም በልና ስለዚህ ቀጣዩ ፕሮሰስ ድንቹ ሶፍት እስከሚሆን ድረስ መቀቀል ነው። ለ15 ለ20 ደቂቃ ነው መቀቀለው። አሁን ለትንሽ ደረሰው የነበረው ነገር ነበር። እሱም ነጭ ሽንኩርትና ቃሪያ መክተት ነበረ። እኔ ፐርሰናሊ ወደ 8 ቃሪያ የምጠቀመው ይከፋለሁ ለቪዲዮ በማለት 9 ቃሪያ ነው የምጠቀመው። አንድ ቃሪያ ጨምሬያለሁ። የመጀመሪያ ቪዲዮ ስለሆነ ነው። ለእናንተ ትልቅ ክብር ስላለኝ ቃሪያ ተከትፏል። ነጭ ሽንኩርቱ ደግሞ ልጬዋለሁ። ቃሪያውን የፈጨሁት መፍጫ ማሽኑ እንዲመቸው ነው። እንደኔ እንዳትሳሳቱ። በስህተት ውሃ አብዝተን ጁስ ነው የመሰለው፣ ግን ፋይን ነው፣ ስቲል ፋይን ነው፣ ችግር የለውም። እስካሁን ድረስ ያዘጋጀነው ግብአቶችና የሚያስፈልጉት ግብአቶች በሙሉ እነዚህ ናቸው። እዚህ ጋር ጁስ የሚመስለው ቃሪያ አለ፣ እዚህ ጋር ሚጥሚጣ አለ፣ እዚህ ጋር ደግሞ ኮችኮቻ ስትሬት ከደቡብ የመጣ ነው። ይሄ ደግሞ ድንቹ አለ የተቀቀለው። አሁን ዘይት እንጨምርበታለን ማለት ነው። ዘይት ለጤና ሲባል ሁለት ክዳን ነው የሚጨምረው ማለት ነው። ሶ እንደዚህ ከጨመራችሁ በኋላ ማገለባበጥ ነው። አሁን ኦቨን ውስጥ ይገባል ድንቹ ማለት ነው። ለ25 ደቂቃ አስቀምጠዋለሁ ማለት ነው። ብቻ እንደ ቺፕስ ነገር ሲሆን ማውጣት ያለባቸው። አሁን 25 ደቂቃ ሞልቷል። ሶ እናውጣዋለን ማለት ነው። አሁን ሚጥሚጣው ምናምን ነው የምንጨምረው፣ ግን ከመጨመር እንደዚህ ያለ እናቀላቅለዋለን። እዚህ ነው ፕሮሰሱን ቀለል ለማድረግ ጨው መጨመር ረስቻለሁ። ሶ እዚህ ላይ ነው ጨው የምንጨምረው ማለት ነው። እንደዚህ ነው ማለት ነው። አሁን ማማሰል ብቻ ነው። አሁን መጨረሻ ላይ በቃ ሁለት ቅመም ነው የሚጨመረው፣ ኮረሪማ እና የተፈጨ ስጋ መጥበሻ፣ ጥብስ መጥበሻ አይሉም። አሁን እንደዚህ አድርጋችሁ ካማሰራችሁት በኋላ በቃ ፕሮሰሱ አለ። አሁን ተጠናቋል። ምግቡን በጣም ያምር ይመስላል የሰራሁት። እዩት እስቲ።